ሰላም ጤና ይስጥልኝ የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬም በሌላ ቪዲዮ ተመልሻለሁ። በዚህ ቪዲዮ የምች መድኃኒት ወይም ዳማከሴን እንዴት እንጠቀመዋለን እንዲሁም ምን ጥቅሞች አሉት የሚለውን ይዤላችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ዳማከሴ በሳይንሳዊ አጠራሩ ኦሲመም ላሚፎሊየም ይባላል። በሀገራችን ደግሞ በብዙ ቦታዎች ላይ ምች መድኃኒት በመባል የሚታወቅ ተክል ነው። ዳማከሴ ሁለገብ የሆነ የመድኃኒትነት ባህሪ ያለው ቅጠል ቢሆንም ግን ብዙ ጥናት ተደርጎበት ጥቅም ላይ ያልዋለ ቅጠል ነው። ዳማከሴ ለተለያዩ የጤና ችግሮች ጥሩ የሆነ ፈውስ ይሰጣል። በሀገራችን በኢትዮጵያ በባህላዊ ሕክምና ዳማከሴን ጨምቀው ለተለያዩ የአይን በሽታዎችና ለራስ ምታት በተለይ ደግሞ ምች ብለን ለምንጠራው ህመም እንደ ማስታገሻነት ይጠቀሙበታል። የዳማከሴ ቅጠል ኃይለኛ የሆኑ እና በሽታ አምጪ የሆኑ ረቂቅ ተህዋሲያንን የመግደል ችሎታ አለው። እርጥቡን የዳማከሴ ቅጠል ጨምቆ መጠጣት አሜባን፣ ተቅማጥን፣ ሳልን፣ ጉንፋንን እና ሌሎችንም ህመሞች ያስታግሳል። የወባ ትንኞች በሚበዙበት አካባቢ የምትኖሩ ከሆነ ደግሞ የዳማከሴውን ቅጠል ታደርቁትና ይሄንን የደረቀውን የዳማከሴ ቅጠል በማጨስ ከአካባቢያችሁ እነዚህ የወባ ትንኞች እንዲርቁ ማድረግ ያስችላችኋል። ብዙ ጊዜ ዳማከሴ ለመድኃኒትነት የሚውለው ቅጠሉን በመጭመቅ በአፍንጫ በማሽተት አፍንጫችሁ ላይ በምታደርጉበት ጊዜ ቅጠሉን ትንሽ አሸት አድርጎ ማድረግ ነው። ብዙ ማሸት አያስፈልገውም። እንዲሁም ቅጠሉን በውሃ አፍልቶ በመጠጣት ወይም ደግሞ በውሃ ከፈላ በኋላ በመታጠን ነው። ዳማከሴን ለመታጠን ወይም ደግሞ ለመጠጣት በምታዘጋጁበት ጊዜ እዚህ ቪዲዮ ላይ እንደሚታያችሁ መጀመሪያ ቅጠሉን ስትለቅሙ ንጹህ እና ጤነኛ የሆኑትን ቅጠሎች እና ለጋ የሆኑትን ቅጠሎች መውሰድ ይኖርባችኋል። ከዛ በኋላ ቅጠሎቹ አቧራ ሊኖራቸው ስለሚችል በደንብ መታጠብ አለባቸው። የተወሰነ ቅጠል እዚህ ጋር ይታያችኋል አይደለ? በጣምም ትንሽ አልሆነ የተወሰነ ቅጠል ተወስዱና በንጹህ እጅ ነው የምታደርጉት። በንጹህ እጃችሁ በደንብ ማሸት ነው። ያው በክቡ ማሸት እንደሚታያችሁ ማለት ነው። እያሻችሁት በሄዳችሁ ቁጥር እጃችሁ ላይ ቡና የሚመስል አይነት ፈሳሽ ያወጣል። በደንብ ማሸት ነው። ስጨምቀው እንደሚወጣው ፈሳሽ ይሄው እዩት። ልክ የቡና አይነት ከለር ያለው ፈሳሽ ነው የሚወጣው። እየደገማችሁ እያሻችሁ በደንብ ጭምቅ ማድረግ ነው። ይሄው አሁንም እያሳያችሁ ያለውና ይታያል አይደለ? አሸት አድርጋችሁ ከዛ እጃችሁን ጥብቅ አድርጋችሁ ስትጨምቁት ይወጣል በደንብ። ይሄው ብርጭቆው ላይ እንዴት እንደሚፈሳያችሁት አይደለ? ዳማከሴ ጸረ ባክቴሪያ እና ጸረ ፈንገስ የሆነ ባህሪ አለው። ስለዚህ እየሰፋ ያለ ቁስልን ለማከምና ኢንፌክሽንም እንዳይፈጠር ለመከላከል ይጠቅማል። በዚህ ጊዜ ቁስል በሚፈጠርበት ጊዜ እርጥቡን የዳማከሴ ቅጠል ወይንም ደግሞ የግንዱን ልጣጭ ትልጡና ትንሽ አሸት አድርገው ቁስሉ ላይ ማድረግ ነው። ይለጠፍና ቁስሉ ላይ ይሸፈናል ቁስሉ። ከዛ በኋላ አሳድሮ በነጋታው ማንሳት። ይሄንን ቁስሉ ላይ በምንለጥፍበት ጊዜ አሳድረን ከሆነ የምንቀይረው በነጋታውም ስናነሳው አዲስ ነው አዘጋጅተን ማድረግ ያለብን እንጂ የተጠቀምንበትን መልሳን ማድረግ አይኖርብንም። በቀንም ሁለቴ የምናደርግ ከሆነ አንዴ ከተጠቀምንበት በኋላ ያንን ጥለን ሌላ አዘጋጅተን ነው የምናደርገው። በባህላዊ መንገድ የዳማከሴ ቅጠል ጨምቆ መጠጣት ለደም ግፊት በሽታና ከፍተኛ የደም ስኳርን ለመቀነስ እንደሚረዳ ይታመናል። ይህንንም አንዳንድ ጥናቶች ይደግፋሉ። የዳማከሴ ጭማቂ በሰውነት ውስጥ የሚኖረውን ከፍተኛ የደም ግፊት እንዲቀንስ የሚያደርግ ንጥረ ቅመም ስላለው ለልብና ለደም ቧንቧ ጤና አስተዋጽኦ ያደርጋል። ከእድሜ መግፋት ጋር ተያይዞ የሚመጣን የማስታወስ መቀነስን ለመከላከል እና የሰውነት እብጠትን ለመቀነስ ጥሩ መፍትሄ እንደሆነም ይነገርለታል። ዳማከሴ ቀለል ላለ የአእምሮ መታወክ ብሎም ደግሞ ለጭንቀትና ድብርት ፍቱን መድኃኒት እንደሆነም የተካሄዱ ምርምሮች ይጠቁማሉ። ይኸው እስካሁን እንዳያችሁ ከጨመቅነው
ዳማከሴ ውስጥ አንድ የሻይ ማንኪያ የሚሆን ፈሳሽ አግኝተናል። ይሄንን ግን በአንድ ጊዜ እንጠቀመዋለን ማለት አይደለም። ምክንያቱም በጣም ይበዛል፣ ይጎዳል። ከዚህ አንድ ማንኪያ ፈሳሽ ውስጥ በጣም ልምድ ያለን ከሆነ ግማሹን ማንኪያ፣ ያው አሁን እዚህ የቀነስኩ እንደማሳያችሁ ልምድ ያለው ከሆነ ነው ይሄንን ያክል መውሰድ ያለበት፣ ግማሽ ማንኪያ። ከዚህ በላይ መውሰድ አይኖርብንም። አለዛ ግን ይሄንን አንድ ማንኪያ 3 ቦታ ከፍለን ነው መውሰድ ያለብን። ሲበዛ ጉዳት ስለሚያደርስብን በትንሹ መጠቀም የተሻለ ይሆናል። ይሄ የዳማከሴ ጭማቂ በቡና ላይ ጠብ አድርጋችሁ፣ በሻይ ላይ ወይም ደግሞ ለብ ባለ ውሃ ላይ ጠብ አድርጋችሁ መጠጣት ትችላላችሁ አደባልቃችሁ። ወይንም ደግሞ ለመጠጣት የማትፈልጉ ከሆነ ይሄንን ፈሳሽ የሚፈላ ውሃ ላይ ጨምራችሁ እንፋሎቱን መታጠንም ትችላላችሁ። ለዛሬ ስለ ዳማከሴ ጥቅሞች ያዘጋጀሁላችሁ ይሄ ነበረ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ በዚሁ እሰናበታችኋለሁ። መልካም ሳምንት ይሆንላችሁ።